የቱርኩ ፕሬዝዳንት ጣይብ ኤርዶሃን ለምን ኢትዮጵያን ጎበኙ? የአፍሪካ ቀንድ የፖለቲካ ትኩሳት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የኢትዮጵያ ዲፕሎማሲ አዲስ ታሪክ እየጻፈ ነው። የቱርኩ መሪ ረሲፕ ታይብ ኤርዶሃን ወደ አዲስ አበባ ማቅናታቸው ተራ ጉብኝት ወሬ አይደለም። ይህ ጉብኝት ኢትዮጵያ በክልሉ ያላትን የማይናወጥ ኃያልነትና የባህር በር ባለቤት ለመሆን የጀመረችውን ሰላማዊ ትግል ዓለም አቀፍ ዕውቅና የሰጠ ክስተት ነው። ጠቅላይ ሚኒስትር አብይ አህመድ ለቱርኩ መሪ ያቀረቡት ጥሪም ግልጽ ነው። ኢትዮጵያ የባህር በር ያስፈልጋታል፣ ቱርክ ደግሞ ለዚህ ፍትሐዊ ጥያቄ የዲፕሎማሲ ድጋፍ እንድታደርግ እንፈልጋለን ሲሉ ተደምጠዋል። ዛሬ ከዚህ ጥያቄ ጀርባ ያለውን ስልታዊ ብልህነት፣ የመካከለኛው ምስራቅ ሀገራትን ፍላጎትና የኢትዮጵያን የነገ ተስፋ በዝርዝር እንፈትሻለን። አብራችሁን ቆዩ። ዜና ኦርቢትን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁን ከታች ባለው የኮሜንት መስጫ ያጋሩን። የመካከለኛው ምስራቅ ኃያልነት ፉክክር። ቀይ ባህር ዛሬ የንግድ መስመር ብቻ አይደለም፣ የዓለም የጂኦፖለቲካ የቼዝ ቦርድ ሆኗል። እንደ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ እና ኳታር ያሉ ሀገራት በኤርትራ፣ በሶማሊያ እና በጅቡቲ ያላቸውን ተጽዕኖ እያሰፉ ነው። ለምን? ምክንያቱም በአፍሪካ ቀንድ ላይ ቁልፍ የያዘ ሀገር በዓለም አቀፍ ንግድና ጸጥታ ላይ የበላይነት ይኖረዋል። በዚህ ብርቱ ፉክክር ታዲያ ኢትዮጵያ እንደ ግዙፍ ሀገር የራሷን ድርሻ ማረጋገጥ አለባት። ለዚህ ደግሞ እንደ ቱርክ ያሉ ታማኝና ጠንካራ ሀገሮች ያስፈልጓታል። ሁለተኛ የቱርክ ልዩ አቋምና የኢትዮጵያ ምርጫ። ከሌሎች የባህረ ሰላጤው ሀገራት በተለየ ቱርክ ለኢትዮጵያ ልዩ ቦታ አላት። የኔቶ አባል ከመሆኗም በላይ በአሁኑ ወቅት በአፍሪካ ውስጥ በኢኮኖሚና በወታደራዊ መስክ ፈጣን ተጽዕኖ እየፈጠረች ያለች ሀገር ናት። ቱርክ ኢትዮጵያን የምታየው እንደ ቀጠናዊ መልህቅ ነው። ለቱርክ ኢትዮጵያ ጠንካራ ከሆነች የምስራቅ አፍሪካ መረጋጋት ይረጋገጣል። ለዚህ ነው ፕሬዝዳንት ኤርዶጋን የኢትዮጵያን የልማት ጉዞ በቴክኖሎጂና በዲፕሎማሲ ለመደገፍ ቁርጠኝነት ያሳዩት። ይህ አጋርነት ኢትዮጵያ በአንድ ወገን ላይ ብቻ ጥገኛ እንዳትሆን ያደርጋታል። ሶስተኛ የባህር በር ጥያቄው፣ የዲፕሎማሲው ጦርነት። አሁን ወደ ዋናው ነጥብ እንምጣ። ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ያለ ባህር በር መቅረቷ የፍትሐዊነት ጥያቄ ነው። ጠቅላይ ሚኒስትር አብይ አህመድ ለኤርዶጋን ያቀረቡት ጥሪ ኢትዮጵያ ይህንን ችግር በኃይል ሳይሆን በውይይት የመፍታት ፍላጎት እንዳላት አስረድተዋል። ቱርክ በሶማሊያም ሆነ በኤርትራ ዘንድ ያላት ተሰሚነት ለኢትዮጵያ ትልቅ ዕድል ነው። ይህ ጥሪ የግብፅን ወገንተኛ ጫና ለመመከትና ዓለም አቀፍ ማህበረሰብ የኢትዮጵያን የህልውና ጥያቄ እንዲረዳው ለማድረግ የታለመ ብልህ እርምጃ ነው። አራተኛ የኤርትራ ምላሽና ቀጠናዊው ሰላም። ብዙዎች የኤርትራ ምላሽ ምን ሊሆን ይችላል ብለው ይጠይቃሉ። እርግጥ ነው አስመራ መጀመሪያ ላይ ጥርጣሬ ሊገባት ይችላል። ነገር ግን የኢትዮጵያ የባህር በር ባለቤት መሆን ለኤርትራም ትልቅ የኢኮኖሚ ጥቅም አለው። ቱርክ እንደ ታማኝ አስታራቂ በመግባት በኢትዮጵያና በኤርትራ መካከል ያለውን ግንኙነት ከጸጥታ ስጋት ወደ ኢኮኖሚያዊ ትስስር ሊቀይረው ይችላል። ኢትዮጵያ የምትከተለው ሁለታችንም እናሸንፍ የሚለው መርህ ለቀይ ባህር ሰላምና ለቀጠናው መልማት ብቸኛ አማራጭ ነው። አምስተኛ እውነታውና የወደፊት ተስፋ። የወደብ ባለቤት መሆን በአንድ ጀንበር የሚሳካ አይሆንም። እንደ ቱርክ ያሉ ሀያላን ሀገራት ከኢትዮጵያ ጎን መቆማቸው ለድርድር ጠረጴዛው ትልቅ አቅም ይሆናል። የኢትዮጵያ ስኬት የሚመጣው በኢኮኖሚ ትስስርና በብልህ ዲፕሎማሲ ነው። የኤርዶዋን ጉብኝት ያረጋገጠውም አንድ እውነት አለ። ኢትዮጵያ በአፍሪካ ቀንድ የምትጫወተው ሚና ሊታለፍ የማይችል ግዙፍ መሆኑን ነው። የወደፊቱ ጊዜ የኢትዮጵያ ነው። በዲፕሎማሲው መስክ የምትሰራቸው ስራዎች ትልቅ መተማመንን ይፈጥራሉ። እናንተስ ምን ታስባላችሁ? የቱርክና የኢትዮጵያ አዲስ ጥምረት የባህር በር ጥያቄውን በሰላም ይመልሰዋል? ኢትዮጵያ ወደብ ማግኘቷ ለቀጠናው ሰላም ምን ይፈይዳል? አስተያየታችሁን ኮሜንት ላይ አስፍሩልን። ተመሳሳይ ጥልቅና ሀገራዊ እንዲሁም ቀጠናዊ ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ።